የሚመጡበት ጊዜም እንደሚኖር ምንም ጥርጥር የለኝም። የሀገሬ ልጆች የዛሬ 30 እና 40 ዓመት ሼክ ዛይድ ይህን ፌዴሬሽን ሳይመሰርቱ ኢትዮጵያውያን ሳምንት 2 ሳምንት ለመቆየት የሚመኙት ምድር አልነበረም። ባለፉት 30 ዓመታት እንደ ሼክ ዛይድ ያለ ብሩህ አእምሮ ያለው ድንቅ መሪ ስላገኙ ራሳቸው ብቻ ሳይሆን በሚሊዮን የሚቆጠር ሕዝብ መጠለያ መሆን ችለዋል። ይህ ለኢትዮጵያ ያለኝን ራዕይና እምነት ለመግለጥ ነብይ መሆን አይጠበቅብኝም። እናንተ ባላችሁበት ሀገር ድንቅ ሰዎች በጣም ገነት ማድረግ የቻሉ እኛ ኢትዮጵያውያን የሀገሬ ልጆች ህዝቦች ናቸው። በምትሰሩበት ስፍራ ሁሉ እንደምታዩት ያልተማሩ ድሃ የሆን ብንመስልም ምግባራችን የግል ስሜታችሁ ስሜታችሁን መግዛት ከቻላችሁ ኢትዮጵያ የአፍሪካ ፈርጥ የዓለም ኩራት ትሆናለች። መደመር ትዕግስትና ይቅርታን ታጥቀን ኢትዮጵያን የኢትዮጵያውያን ብቻ ሳይሆን የሌሎች ሀገራት ምሳሌ የምናደርጋት የተበደላችሁት ካለ ያኮራችሁት ካለ በፍቅር ስሜት ኦሮሞ፣ አማራ፣ ትግራይ፣ ወላይታ፣ ሲዳማ፣ አፋር፣ ሶማሌ ሳትሉ የመሆኗ የማይቀር ሲዝን አሁን ስለከበራችሁ በዚህ ስፍራ ስለመጣችሁ ያለኝን ራዕይ እንዳጋራችሁ ስለፈቀዳችሁ እያንዳንዳችሁ ባላችሁበት ስፍራ መጥቼ አቅፌ መሳም የማይቻል ቢሆንም እጅግ አብዝቼ የምወዳችሁ የማከብራችሁ እንደ እናት ልጅ የማያችሁ የእናንተ ለውጥ
ልገልጽላችሁ እፈልጋለሁ። እዚያ የማያችሁ የትግራይ ተወላጆች፣ እዛ የማያችሁ የኦሮሞ ተወላጆች፣ እዛ የማያችሁ የአማራ ተወላጆች፣ ሁሉም ኢትዮጵያውያን በያላችሁበት ሁላችሁ ተቃቅፋችሁ በፍቅር ይቅር እንድትባባሉ በታላቅ ትህትና እለምናችኋለሁ። ለዚያ ምሳሌ እንዲሆን እኔም አምባሳደሬን በማቅረብ አርአያ ሆናችኋለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ፈጣሪ በሰላም ወደ ሀገራችሁ ይመልሳችሁ። ፈጣሪ ሀገራችንን ባላት ክብር ልክ የምንገነባበትን ዘመን ለሁላችን ያሳየን። አመሰግናለሁ። ወዳችኋለሁ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የ2019 የኖቤል ሰላም ተሸላሚ ያደረጉት ንግግር እስኪ ሁላችሁ በአንድ ጊዜ ክቡር ጠቅላይ ሚኒስትሩ እንዳሉት በድጋሚ